ፍቅረኛ አላት ወይ? የፍቅር ህይወቷስ ምን ይመስላል? እኔ አሁን ትንሽ ሎኪ ነው የፍቅር ህይወቴ። nothing is there የለም ህይወት የለውም። ፎከስ ማድረግ ያለብኝ ሰዓት ነው። don't you think ብዙ ሪስፖንሲቢሊቲ አለ። እንዳልኩሽ ድርጅት እየከፈትኩኝ ነው በ20 ዓመቴ። ብዙ ነገር አምባሳደር ሆንኩኝ ነው different organizations travel ከማድረግ ጋር ምናምን ትንሽ ፓውዝ እናድርግና የትም መሄድ ነጥ ነው። በጊዜው ሁሉም ጥሩ ነው የሚሆነው። ለጓደኝነት ደግሞ እናውራ። ለሐሴት ጓደኝነት ምንድነው? ጓደኞችስ አሉሽ ወይ? of course ጓደኛማ ግዴታ ነው። እድሜሽን ደግሞ ሆኖ የሚያጫውቱሽ የምታወሪው ወክ የምታደርጊው ሰዎች ያስፈልጉሻል። እኔ እንደነገርኩሽ ቤተክርስቲያን ያደግኩት መሰረተ ክርስቶስ ነው ያደግኩትና ቸርች ልጆች አስተምር ነበረ ማራለው ምንም እና ብዙ ጓደኞቼ ከቤተክርስቲያን ያገኟቸው ከዛ ጊዜ ጀምሮ ነበር። በጣም አታችድ ነኝ ኦር እኔ አንድ ጓደኛ ልጅ ሊያ ዮሴፍ ትባላለች። ከነርሰሪ ጀምሮ ጓደኛ ነን ያዋለን ወይ እንዴ ደስ ይላል። በጣም እንትን ነኝ እኔ በጣም ክሎስ እንሆናለን። ደግሞ ምትወጁንም አትወጁንም ትክክለኛ ማንነትሽን ያውቁታል። የተለየ ብዙ ማንነት ባይኖረኝም በቃ ዲስላይኬን ያውቃሉ። ራሴን መሆን እችላለሁ አብሬያቸው መሳቅ መጫወት ፐርፌክት መሆን የለብሽም። እንዳልኩሽ ሚዲያ ላይ ሲሆን ብዙ ነገር ፊልተር አውት ሊሆን ይችላል እና በጣም ጸደኒያ በቃ ማልበሽ እኔ አልጠራም ስም አይደለ ተቀያይሚ ከጀመርኩ በጣም የምወዳቸው የማከብራቸው ቸርች የማውቃቸው ሴቶች ወንዶች በጣም የረጅም ዓመታት ማለት ነው እና ካቴድራል በጣም ጓደኝነት ያስተምርሻል። አብረሽ ነው ምግብ የምትበይ ከዛ ጊዜ ጀምሮ ማለት ነው። ዋው ጓደኝነት ያስተምርሻል፣ ብዙ ነገር ያስተምርሻል እና ጓደኝነት በጣም አስፈላጊ ነው። ሰው የራሱ ኩያ ጓደኛ ሊኖረው ይገባል። ደግሞ ምን ልበልሽ 20 ዓመት ሴትም ሆን ፈልጋለሁ። ብዙ ሪስፖንሲቢሊቲ ሲኖርብሽ ብዙ ህይወት ባንዴ ይኖርኩ ይመስላል። ወድግቴና ጓደኞቼ ጋር ወክ ማድረግ ፈልጋለሁ እንትን ይልሻል። ይሄ ወድግ ብለሽ ለምን ያልቅብኛል ነገር ያደርገኛል። እሱ ከጓደኞቼ ጋር ደግሞ ሲሆን 20 ዓመት ልጅ ነው ማለት ከነሱ ጋር በጣም ጓደኛ እኔ ሰዎች ጓደኛ ቢመርጡ ምናምን ማለት ፈልጋለሁ። ግን I think በስታቂነት ብዙ ጊዜ ሰማነው ነገር ነው አይደለ? ጓደኛ በጣም ሼፕ ያደርግሻል አይደለ? በጣም እኔ አሁን ይሄ ሁሉ ነገር ምን አደረገ መሰለሽ? ሰፖርት ሲስተም ቤተሰብ እንዲሆን አደረገ። በብዙ ነገር እንደነገርኩሽ እኔ ጓደኛ አልፈልግም። አክስቴም እናቴም ጓደኞቼ ናቸው። ለዛ በጣም ቅርብ ጓደኞቼ ሁሉንም ነገር ነው ማማከራቸው። ለዛ ብዙም ጓደኞቼም እንዳሉ ሆኖ ከነሱ ጋር ምን ስላልኩኝ ብዙ የሆነ ቀነስኩኝ መሰለኝ። ወደ ውጪ ማለት ወከ ምን ማድረግ ሁሉም ነገር እዛው ውስጥ ሆነ ለኔ። ጓደኛ በጣም ደስ የሚል ነገር ነው። ጓደኝነት የሴት ጓደኝነት ፒውር ፍቅር የምታይበት ነገር ነው። የሴት ጓደኝነት ለኔ እንጆይ የሚደረጋል አይደል? በቃ እንዴት ልበልሽ እኔ I don't know how to explain girlhood ሴትነት ሴቶች ጓደኛ ሲሆኑ እንዴት አፕሊፍት እንደሚያደርጉ ራሱ ደግሞ ይለያል እኮ በቃ እንደነገርኩሽ ነው። ቆንጆ ሴቶችን ኮምፕሊመንት ያደርጋሉ ይደግፋሉ። እና amazing I love my friends nice ደስ ይላል። ሌላው በቁንጅና ውድድር ውስጥ ነው ያለፍሽ የመጣሽውና የተወሰነ ኤክስፒሪየንስ ያደረግሽው እንደው ስለ ራስ ቫልዩ ስለመስጠት የራስን ክብር የራስን ዋጋ ማወቅ ስለሚባሉ ነገሮች ትንሽ እናውራ። ከሴትነት ጋር አብሮ ስለሚያያዝ ውበት እኔ ብዬ ከመጣራቸው መለኪያዎች አንዱም ስለሆነ እስቲ የሆነ ነገር በይን። ለራስ ክብር መስጠት ስትጀምሪ ነው ሌሎች ሰዎች የሚያከብሩሽ። እንደነገርኩሽ እኔ ቤተሰቤ ከድሮ እነሱ ስለሚከባበሩ ስለማያቸው ክብር ለሰው መስጠት ለኔ ማንዳቶሪና ፈንዳሜንታል የሆነ ነገር ነው ብዬ ነው ማስበው። እንደነገርኩሽ አስተማሪ ከማክበር ትልቅም ሰው ምን ልበልሽ ሲኦን ሰላም በምትይበት አባባል ማንንም ሰው ሰላም ማለት አለብሽ። everyone in the entire ecosystem of work እኔም ይመስለኝ ለምን ሰው በማክበርሽ ራስሽን ማክበርሽ ነው የምታሳየው። እውነት እኔ ባይገርምሽ በቃ ሰው ያየኛል አያየኝም ሳይሆን ትክክለኛ ራስሽ በራስሽ ለሰው ሳይሆን ለሾው ሳይሆን ሰው ማክበርን በውስጥ መለማመድ ሰው አለበት። ለዛ ነው ልጆቻችሁን ሰው ማክበር አስተምሩ ያልኩት። ብዙ ቦታ ስለማየው ነው ቡሊ ሲደራረጉ ልጆች ቡሊ ብቻ አይደለም በቃ ብዙ ነገር ስታይ ለምንድነው እናትና አባትን ማክበር አለበት ልጅ first of all ማለት ነው። እና ባልና ሚስት መከባበር አለባቸው ልጆቻቸው እንዲያከብሯቸው።
ለምን አባት እናትን ዲስሪስፔክት እናት አባትን ዲስሪስፔክት የምታረግ እዛ ጋራ እንደነገርኩሽ ነው ሀገርን ሪፕሬዘንት ማድረግ it's a trend for me I do that all the time so እዚህም ሲመጣ better communicator ብዙ ነገር ልታስረዳ ትችላለች ብዬ ተብዬ ነው ከቱሪዝም ሚኒስቴር ጋር ኮላቦሬት በማድረግ ልብስ ምን ልሰጥ ኦፖርቹኒቲ ነበረኝ አንዳንድ ነገሮችም እንደነገር ኦፖርቹኒቲ ነበረኝና ጃኬት ነበር የሰጠሽ አይደል ሌዘር ጃኬት ኢትዮጵያ yes እና ሲመጣ ያው ማድረግ ያለብኝ ነገር አድርጌያለሁ ሳታስቢውን ያስተካክልሽለት ኖ አይ ጃኬቱም ደሞ የሰጠነው ጃኬት መጥፎ ለምን ይመስላል ኦኬ ቆንጆ እንዲመስል ቶሎ ማስተካከል ደሞ ጃኬት ሰጥቶኝ ኢትዮጵያ ውስጥ ያለው ጃኬት እንዴት አይነት ነው አያምርም እንዳይልብሽ ፈልቆ ሀገር ይስማ አይሆንም እና ቶሎ ማስተካከል ዲና የሚለበሰው don't ruin it ነበር ያስተካከልኩለት it was a nice exposure for me international በጣም የገረመኝ ነገር ልንገርሽ እሱ በጣም ይንቀዠቀዣል በጣም ያንቺ ካልም መሆን ደግሞ አሁን እኔ ርብሽ ነው የሚያረጋኝ እንደዚህ ስላልሆንኩኝና እንዴት ነው ባላንሱን የቻልሽበት እኔ ትምህርት ቤት ምናምን ድሮት ይለኛል ካቴድራል በጣም ይስቁብኝ ነበር ቀስ ብለሽ ነው የምታወሪው ምናምን ይያሉና ካልነስ እኔ ባህሪ ነው ጓደኞቼ ጋር ምናምን ሲሆን በጣም ላይክ ተጫዋች ምናምን ሆን ይመስለኛል ግን እንደ ስፒድ አይነት I don't think so. በጣም የሚያስፈራ energy I mean that's his content. አቃለው ኮንቴንቱንም እኔም በኔ በኩል ፈርቼ ነበር እንዴት ነው ከሱ ጋር ኪፕ አፕ ማድረገው ሳወራ ያጣድፈኛል ወይ ምናምን ጃኬቱን ሰጠው ያጣደፉኝ ነበር ትንሽ ነገር ድብስ በውስጤ እኔ በጣም አስለቆ ማጋት አጣደፉኛል አጣደፉኝ ነው እና የሆነ ሰዓት ላይ ራሱ ጃኬቱን ማድረግ አልፈለገም ነበርና try the jacket on ምን ላወራ try it on okay ፈርቼ በጣም attention ወደ ሌላ ነገር ዳይቨርት ለማድረግ የሞከርኩ ነበር very good exposure እግዚአብሔር ያክብረው he was very calm with me I'm so happy ስለመጣ ሀገራችንም ከዛ በኋላ ያገኘችው attention we need to work on our media we need to work on our PR we need to work on our tourism በጣም ብዙ ይቀራናል ኦዲየንስም ነበር የነበረው ላይቭ የሚከታተለው አይደል yes እኔ ባይገርምሽ ቱሪዝማችን ላይ እንደማንሰራ ያወቅኩት ታንዛኒያ got the opportunity ፕሬዝዳንቷን ለማግኘት እና ቁጭ ብለን እኛንን የኦሪጂን ኦፍ ሂውመን ካይንድ አለች እና ከሚስ ወርልዶች ጋር ነበር ቁጭ ያለና ሚስ ወርልዶች every time ነው የምነግራቸው እኛንን ኦሪጂን ኦፍ ሂውመን ካይንድ እኛንን ሉሲ እኛንን ምናምን ስለምን እንደዛ ስትል everyone ኦኬ አንቺን አዩሽ እሺ እንዳትጀምሪ ከፕሬዝዳንት ጋር ኦኬ ታጣሽ ተቀመጪ ታባሽ እንደሚያዩ like mama Samia no we are ሳቀችብኝ ሳበ እሺ ታንሳቀችብኝ እሷ እና ምን አለ መሰለሽ highest grossing incomeአቸው እንደ ጂዲፒያቸው ትልቁ ገቢያቸው ቱሪዝም በጣም ቱሪዝም ላይ ስፔሲፊክ እና በጣም ነው የሚሰሩት የቱሪዝም አምባሳደራችን አርግሽ ብለው ነበር I politely declined እኔ ሀገሬ አፍሪካ ነው of course ቅድሚያ የምሰጠው ስለምን እነሱ ቱሪዝማቸው አግሬሲቭሊ ነው የሚሰሩት ከሰው ሀገር ራሱ ሚስ አፍሪካን ይፈልጋሉ ሚስ አፍሪካን ወስደው ለምን እንዴት አይነት ክብር እንዳላቸው አይሽ ነሽ በጣም ነው የሚገርመው በጣም ብዙ ቦታ ስንሄድ ብዙ ኦፖርቹኒቲ ይመጣልሻልና ሲያገር ግን ብዙ ነገርም ይመጣልሻል ለዚህ ነው ከዛ ብቻ እዚህ ጋራ ያየሁት ነገር ቱሪዝማችን ላይ እኛም እንዴት ነው መስራት በቃ ያለብን አግሬሲቭሊ አሁን ብዙ ቦታዎች ብዙ ሎጆች የተሰሩ ነው ብዙ በቃ እንዴት ደስ ይላል ቱሪስት ራሱ ሲመጣ በጣም ይጎበኝ ነው ቶች ቦታ ይኖርሻል በኮንፊደንስ ደስ ይላል ስፒድም ሲመጣ ደስ ነበር ያለ በቃ ያየው ነገር የሚያሳፍር ነገር ኩሪፍቱ ነበር ያልረፈው በጣም ጥሩ ስራ ላይ ሰሩት እነሱ ዮናኤል ነበር ኩሪፍቱ ታቀሻለ በቃ የሚገርም ወደዛ ሲሉ ምናምን እንዴት ደስ ይላል በቃ ህብረታችን አሳይተናል እኔም ያለኝን ፓርት ተጫውቻለሁ እና Miaskabal, I didn't think you'd say that about me. He classy. Oh, thank you. I appreciate that, you know. Exactly. Can you never expect to go አይመስልሽም? የመገናኘት እድል ባገኝ ምን አላለ? I don't know. Maybe work